ሚስቱ ላይ የማገጠ ሰው ሚስቴን ጎድቻታለሁ ሳይሆን ሚስቴን ገድያታለሁ ነው ማለት ያለበት። ወይ ደግሞ ባለቤቷ ላይ የማገጠች ሴት ባለቤቴን ጎድቻለሁ ሳይሆን ባለቤቴን ገድየዋለሁ ነው ማለት ያለባት። ለምን ብላችሁ ካላችሁ የሆነ ሰው እናንተን አምኖ እናንተን ብሎ ልቡንም ሐሳቡንም ስሜቱንም ሁሉ ነገሩን ሰጥቶ ከናንተ ጋራ ሲኖር እናንተ ደግሞ ያንን ሰው ክዳችሁ ከሌላ ሰው ጋራ ያንን ኪዳን አፍርሳችሁ ከሌላ ሰው ጋራ ስትሆኑ ያን ሰውዬ መጉዳት አይደለም መግደል እንደማለት ነው። በጣም ሲበዛ በፍቅር ህይወት በትዳር ህይወት በጣም ከባዱ ነገር አንተ እሷ ላይ እምነት ስታጣ አንቺ እሱ ላይ እምነት ስታጪ እሱ ያንቺን እምነት ሲበላ ወይ ደግሞ አንተ የሷን እምነት ስትበላ ወይ ደግሞ አንተ ያንን ኪዳን ስታፈርስ ወይ ደግሞ አንቺ ያንን ኪዳን ስታፈርሽ እና አንዳንድ ሰዎች ጎርተዋችሁ ራሱ እንደጎዳዋችሁ ፊል አያደርጉም። እኔ ውጭ ሀገር ነው በነገራችን ላይ ሚስት በባህሏ ላይ ተማግጣለች፣ ባህልም በሚስቱ ላይ ይማግጣል። ሁሉም ግን ማለት ነው በጣም ጨዋ ሴቶች ጨዋ ወንዶች አሉ። የሆነ ሚስቱ ላይ የማገጠው ሰው ጎድቻታለሁ ሳይሆን ገድያታለሁ ነው ማለት ያለበት። ባለቤቷ ላይ የማገጠች ሴት ጎድቻዋለሁ ሳይሆን ገድየዋለሁ ነው ማለት ያለበት። እና በትዳር ላይ መማገጥን ያንን ኪዳን ማፍረስን እንደ ቀላል ነገር እንዳትመለከቱ። በጣም ሲበዛ መጥፎ፣ በእግዚአብሔርም ፊት በጣም ሲበዛ ትልቅ ኃጢአት ነው። እና ባለቤት ላይ እንደዚህ አይነት ነገር ካደረግ ያደረስክባት ህመም እንደ ቀላል አትቁጠረው። በጣም ሲበዛ ከባድ ነው። በዛ ላይ ደግሞ የምትደጋግሙ ሰዎች ደግሞ እንዳንተ በደንብ አስቡበት። እና በሴትም በኩል በወንድም በኩል ይሄ በጣም ልብ የሚሰብር ነገር ነውና በደንብ ተጠንቀቁ። ትዳር የሚያፈርስ ልጆች የሚበትን ነገር ነው ለማለት ወዳ